ክበር ተመስገን ጌታችን ለዚህ ያበቃን። ክበር ተመስገን የኛ ጌታ ከጧት አንስተህ እስከ ማታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ ጊዜ ስለሚያከብሩት ስለሚወዱት በጣም ደጋፊ ስለሆነ ሰው ለመናገር እድል አይገኝም። እድል የሚገኘው ሰውን ለማውቀስ፣ ለማማት፣ ለማብጠልጠል ለዚህ ሲሆን ብዙ የሚቸግር አይሆንም እና አሁን ይህ አጋጣሚ በሕይወቴ እንኳን አወቅኳቸው ብዬ በጣም ከምደሰትባቸው ሰዎች መካከል ስለ እማሆይ ትርስት ያለኝን አስተያየትና መልካም ምኞት ለመግለጽ እድል በማግኘቴ እግዚአብሔርን አመሰግነዋለሁ። እማሆይ የ61 ዓመት የምንኩስና ዘመናቸውን በሚያከብሩበት ወቅት እኔ እሳቸውን ካወቅኳቸው ደግሞ ከ43 ዓመታት በላይ በመሆኑ አብዛኛውን የምንኩስና ህይወት ዘመናቸውን አውቃቸዋለሁ ብዬ መናገር እችላለሁ ማለት ነው። ደግሞ የእውቀቱ ልክ ዝም ብሎ በቤተክርስቲያን እየተገናኙ ሰላምታ ተሰጣቶ ማየት ሳይሆን የልብ በመጨዋወት በመመካከር በመጠያየቅ በቅርበት ነው የምንተዋወቀው። ከዚህም በላይ እማሆይ በእኔ ህይወት ውስጥ በጣም ብዙ ተሳትፎ አድርገዋል። ምክንያቱም ጸሎትና ምርቃታቸው ቤተሰቤን ደግፎ ካቆያቸው ሰዎች አንዱ ናቸው እና እግዚአብሔር እንግዲህ ለዚህ ጸጋ፣ ለዚህ ዕለት፣ ለዚህ ክብር አብቅቷቸው ይህንን ዕለት ለማየትና ለማክበር ስለበቁ የተሰማኝን ደስታ ስገልጽ በታላቅ ደስታ ነው። እማሆይ በደስታዬ፣ በሐዘኔ፣ በህመሜ ሁሉ ያልተለዩኝ ያለመታከት ቤቴ ድረስ በታመምኩ ጊዜ ምግብ ተሸክመው የሰፈሬን ደረጃ ተሸክመው ትሮሌ ተሸክመው ወጥተው እንደገና ቤቴ ድረስ ጎትተው መጥተው እና በእውነቱ የማይረሳ ውለታ ነው የጣሉብኝ። ግን እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። እማሆይ ከፍቅር በቀር ኩርፊያ፣ ጠብ የማያውቁ ሲከፋቸው ማስደሳቸው ነገር ሲሆን ፊት ለፊት የሚናገሩ ወደኋላ የማይሉ እግዚአብሔር የሚወደውን ነገር የታመመ በመጠየቅ የሞተ በመቅበር ገዳማትን በመጎብኘት በመስጠት ይህ ሁሉ የጽድቅ ስራ በመስራት እውነተኛ በእኔ ግምት የእውነተኛ የመነኩሴ ባህሪን የመንኮስ ስነስርዓትን የጠበቁ የእግዚአብሔር ወዳጅ ናቸው ብዬ አምናለሁ እና እማሆይ አሁንም እግዚአብሔር ጤንነቶን ጠብቆ ወደ እሱ እስከሚወስደው ድረስ በጤናና በጤንነት አቆይቶ የኔ ብሎ መርጦ እንዳኖረውት ሁሉ አሁንም እርሱን እያገለገሉ ረጅም ጊዜ እንዲኖሩ በጤንነት ምኞቴ ነው። እግዚአብሔር ይጠብቅልኝ። ይህንንም ስርዓት አዘጋጅተው እንዲህ ለዘላለም መታወሻ የሚሆን ነገር ላዘጋጁት ሊቀ ብርሃን ብርሃኑ ብስራትን፣ መላከ ጽዮን ደረጀ ሞገስን እንዲሁም ዲያቆናቱን፣ ምዕመናኑን ሁላችሁንም እግዚአብሔር ይባርካችሁ። የዘራችሁትን ልጨዱ። እግዚአብሔር እናንተም ለእንዲሁ ሀሳቢና አስተዋሽ ይስጣችሁ። እማሆይ እንኳን ደስ አለው፣ እንኳን አደረሰው። ልጁ መኮንን ወዳጄ ነህ። በእኔና በቤተሰቤ ስም ክብር ተመስገን የኛ ጌታ ከጧት አንስተህ እስከ ማታ